ሰራተኛዋ አደይ ክፍል 35 ተለቀቀ። ፍቅር አንተ ኮተታም፣ እኔ እንደዛች እንደ ፍቅር መሰልኩ እንዴ? አሁን ልቀቀኝና ልሂድ። አደይም እንዳንቺ ነበረች። አንቺ ሚዳቆ፣ እስኪ ተንጣጭ። አሁን ዳይመንድ ልቀቀኝና አሁን ልሂድ። ቆይ ከኔ ምንድነው የምፈልገው? ተይ፣ ምን አባሽ ከአንቺ ደግሞ ይፈልጋል? ግን ይኸውልሽ አደይን ስታሰቃያት የነበረውን እያንዳንዷ እንዲቀምሺ እፈልጋለሁ። ቆይ አንቺ ምን አይነት ጨካኝ አረመኔ ሴት ብትሆኝ ነው እንደዚያ የለፋይበትን የላቧን የጎዳሻት? ጭራሽ ብለሽ የላቧን ገንዘብ የተጠቀምሽበት? አዎ ተጠቅሜበታል። አንተ ሞኝ ነህ እንዴ? ይቺ ምን አይነቷ ደነዝ ናት? አንተ ደነዝማ አንተ ነህ። ቆይ ደሞዙ ለአደይ ሰጥቼ ቢሆን ይህን ሁሉ ብር አንጥቼ ከየት የምሰጠው? እና የአደይን እንባ እያፈሰሽ ነው እኛን መጠቅሚን ከንቱ። አሁን የአደይን ደሞዝ ተመጨረሻ ተመልሶ ከየት ነው የማመጣው? ቆይ የምታስቡላት ከሆነ የሰጣኋችሁትን ብር አሰጧትም ነበር። አሁን ደርሳችሁ ሀሳቢ የምትሆኑ ለምንድን ነው? ትሰሚኛለሽ አንቺ ከንቱ። አሁን የአደይን ብር ታመጫለሽ አታመጭም? እጥፍ አድርገሽ እጥፍ። ከየት አመጣለሁ? ከየትማ ባሽ አንጪ። እኔ ምን አገባኝ? ይኸውልህ የትምህርት ቤትንም ክፍያዬን ጨርሻለሁ። ባርኮትም ደግሞ ምንም አይነት ብር የሚባል አይሰጠኝም። ከኩያችሁ ጋር ሂዱና ተጃጃሉ። ዝም በይ አንቺ ሚዲያቆ። ብዙ ባለፈለፈ ጥሩ ነው። ለእያንዳንዱ ካፍሽ ላወጣሽው ቃል እጥፍ አድርጌ ነው የማስከፍልሽ እወቂ ብሎ ዳይመንድ ጥሏት ወጣ። ፍቅር ስልኳን ጥላው ነበር የሄደችው። እነ ባርኮት፣ እነ ደቭ፣ እነ የላ፣ አደይ። እንዴ ይሄ ስልክ የእነሱ አይደለም እንዴ? አዎ የሁለቱም እዚህ ነው። አለደፍ እዚህ ምን ይሰራል? እነዚህ ልጆች ክፍላቸው ውስጥ እንዳይሆኑ ክፍላቸው እናያቸው አለይላ። እንደዛ ሳይሻል አይቀርም አለደፍ። ሊዲያ ፍቅር እያሉ ዴቭ፣ ኤላ፣ አደይ ነው እየተሯሯጡ ሄዱ። ሊዲያ እያለ ሳሎን ሲሄድ ምንም የለም። ወይ ወደ ውጭ ወጥተው ይሆን እንዴ አለች አደይ። እኔ እንጃ፣ ካልሆነ ክፍላቸው እናያቸው። ቆይ እስኪ ዴቭ አለ የለም። የሆነ ድምጽ እየተሰማኝ ነው። ሊዲያ ናት ብሎ ዴቭ ወደ ሊያ ክላስ እየሮጠ ሄዱ። ሊዲያ ፍቅር ቆልፋባት ከሄደች ቆይታለች። አንቺ ፍቅር ክፈችልኝ እያለች ሊዲያ በር ታንኳኳለች። ዴቭ ሲከፍተው ሊዲያ ዘላ ነቀችው። ፍቅር መስላት። የት አለች ያቺ እየተረገመች? ፍቅር ናታ ያቺ እየተረገመች። አለቃትም ዛሬ። እስኪ ተረጋጊ መጀመሪያ። ቆይ ምን ተፈጥሮ ነው? ማለቴ የት ሄዳ ነው በሩን ዘግታብሽ? ዴቭ ሲጀመር አንተ ለሷ የምታግዘው አይደል? ዛሬ ምንም ብትለኝ አለቃትም። ሊዲያ ተረጋጊ እንጂ። ቆይ ከፍቅር ጋር በምን ተጣልታችሁ ነው? እኔ ምንም አላደረኳትም። ድንገት ነው በሩን ቆልፋብኝ የሄደችው። ስንት ሰዓት ሙሉ ነው በር ቆልፋብኝ ሄደችው። እናንተ ባትመጡ ሙቼ ነበር ስትል ኤላ። ቆይ አንቺ ደግሞ በር ተዘግቶብሽ ብትሞጪ ምትሞቹ ማንኛው ተማመልሽ? ምንም ብትሉ ይብን ዛሬ አለቃትም እሺ ብላ ገፍትራቸው ወጣች። ሰላም ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበራት። የት ሄዳ ነው ፍቅር? አንቺ ልጠይቅሽ እንጂ የት ሄዳ ነው? ቆይ ስልኳን አምጥላ ነው የሄደችው። አንቺ እዚህ ምን ትሰሪያለሽ? ለምን መጣሽ? ሊዲያ ያልተጠየቅሽውን አታውሪ። ላይ የመታል እንደ ብላ ፍቅር ሊዲያ ሳመችው። ደብ ተናዶ ሊዲያ አለ። ኪንጎ ምን ፈለግሽ? አደይን የምትፈልጋት ከሆነ ከዚህ ነገር አንተ አስወጣኝ። እውነትሽ ነው። ከዛ ቤት አድርሼሽ ልመለስ። ከዛ ምን ታደርግልኛለሽ? ከዛማ አደይን አሳምኜ በእጅ አረግላል። ልፍታሽ? አፍታኝ። አንቺ አደይ ለኔ እንድትሆን ታደርጊያለሽ? እሱ ምንም አሰብ አይግባህ። አንገቷን አንቆ ስንት ጊዜ እንደዚህ እንዳልሽኝ ታስታውሻለሽ? አንቺ ውሸታም። አደይ ላይ ያደረግሽውን ነገር ዝም ስልሽ ንቀት ነው ብሎ በጥፍ ያላት።
አንተ ቆሻሻ ውሻ መልሷን ንቀት። አንቺ ማንን ነው ቆሻሻ የምታዩ? እስኪ ራስን ተመልከች። የሰውን ሀቅ ቅርጥፍ አድርገሽ እምትበይ አውሬ ነሽ አላት። እሺ ሰዎች አለ ኤላ፣ እንውጣ ወይስ ሀሳባችሁን ቀየራችሁ? እንደምን ታስባለህ? አሁን እንኳን ሰዓቱ ሄዷል። በቃ እሺ እኔ ወደ ቤት ልሄድ። ኤላዬ እኔም አብሬ ልምጣ። አንቺ ደግሞ የምትሰሪያለሽ አላደው? ጸጉሬን መሰራት ስለምፈልግ በዛው ከኤላ ጋር እሄዳለሁ። በቃ እሺ መምጣት ትችያለሽ አላት። እንግዲህ ለመቅረብ ምንም ማድረግ አይቻልም አለች ሊዲያ። ዴቭና አደይ ቀሩ። ፍቅር ግን በሰላም ነው እስከዚህ ሰዓት? ምን ነክቷት? ምን አውቃለሁ የት እንደዞረች እንደዋለ ደፍ አደይ ግን እዚህ ስለመጣሽ በጣም ደስ ብሎኛል አላት። አደይም በጣም ተጨንቃ ነበር። ኤላዬ እንዴት ነው አላማረብኝም ብላ ልስመው ስትል ኤላ እፍ አለች ሊዲያ። አደይም ቤትህ እንደዚህ ሲሆን ደስ ይላል። ያቺ ልጅ ምንም አትመቸኝ። ማናት ያቺ ለምለም ምናምን የምትባል እዛ አደይ ጋር የምታሽቃብጥ እንደዚህ ልክ አንተ ከዚህ ቤት ማስወጣት በጣም ነው ልክ ያደረከው ሊዲያ። ስለ ሌሊ ከሆነ እንደዚህ የምታወሪው በጣም ታሳፍሪያለሽ። ድጋሚ ሁለተኛ ሌሊ እንድትናገሪያት አልፈልግም። ሌሊ ምንም ቢሆን የልጅነት ፍቅረኛዬ ናት። በር ተንኳኳ። ኤላይ ግቡ አለ። ሌሊ መጣች። ኤላይ ብላ አቀፈችው። እንዴት ነሽ? እንዴት ነህ ሊዱ? እንዴት ነሽ አለቻት። ደህና ነበርን ስትያለ ደግሞ እዚህ የምትሰሪያለሽ? ወደ ቤትሽ አትሄጂም? እዚህ ቤት ነው የማድረው ዛሬ። ማለትማ እዚሁ ነው የማድረው። ኤላ ተያት። እዚሁ ትሁን። ከፍቅር ጋር ተጣልታ እኮ እዚህ መጣ። ከፍቅር ጋር ተጣልታችሁ ነው አልቻት። አደይ ሴት ናት። አደይ ከዴቭ ጋር ወደ ቤት ሄደች። ለምለም ሰሚኛለሽ? ከዚህ በኋላ አደይ ጋር የሆነ ነገር አድርጋለኝ ስትባይ ብሰማ ከአደይ ጋር ሳይሆን ከአንቺ ጋር ነው ጸብ ያላት። ኪንጎ ተረጋጋ። ምን አድርጋ? ባከና አንዴ ብቻ በጥፌ መታት። አንተ ምን አይነት ፋራ በላ! እችን የመሰለች በጥፌ ትመታታል? የኔ ቆንጆ ይሄ ጅልጥ የሆነ ተጫወተብሽ አይደል? ዳይመንድ ከዚህ መውጣት ትፈልጋለሁ አስወጣኛለች። ከዚህ እኮ ዛሬም ነገም ከዛሬ ወዲያም መውጣት ትችላለች። መጀመሪያ ግን የአደይን ደሞዝ ነገር ምን አደረግ? እኔ ከየት አመጣለሁ? የለኝም። እንደሌለሽማ ቀድም ነገርሽኝ፣ አሁንም እየነገርሽኝ ነው አለ ዳይመንድ። በቃ ዱቄታም ደዊና ታምጣለሽ። በባሌም በቦሌም ብለሽ ይሄን ብር አንጭ፣ ያለበለዚያ እዚህ ቤት መውጣት አይቻልም አለ ዳይመንድ። እሺ በቃ ባርኮት ጋር ደውልለትና እንደታገትኩ ነግረህ ተቀበለው። እንዴት አንቺ ጭንቅላትሽ ያስባል አለ ባርኮት። ከቤት ሲመጣ አደይ ተኝታ ነበር። አደይን ባርኮቴ ስለሚወዳት እያየ ነበር። ዴቭ መጣ። ባርኮት እንዴት ነህ? ሰላም ነው አለ። ምንድን ነው ቤቱ ጭር ብሏል። ፍቅርና ሊዱስ? ሊዱ የለቤት ናት። አደይ እዚህ ነው እንዲያደረችው። አደይ ተነሳች። ባርኮቴ እንዴት አደርሽ አደይ? ለምንድን ሶፋ ላይ እየተኛሽው? ፍቅርን እኮ እየጠበቅኳት በዛው እንቅልፍ ወሰደኝ። ፍቅር እስካሁን አልገባችም? አዎ አልመጣችም። ብትመጣ ኑሮ እስኪ ቆይ ክፍሏ ላያት ብላ አደይ ወጣች። ባርኮቴ ይፋለ። ፍቅር ቆይ ትናንትና የት ሄዳ ነበር? የምታውቀው ነገር አለ? አረ የለም። ስንመጣ የሊዱና የፍቅር ስልክ በር ላይ ነበር። ሊዱ ላይ ክፍሏ ላይ ዘግታበት የት እንደሄደች እራሷ አናውቅም። ቆይ እነዚህ ልጆች ምን ብናደርግ ይሻላል?
አልመጣችም ባርኮቴ አለ አደይ። የምርሽን ነው አለ። ፍቅር ቤት አላደረችም? ቤት አላደረችም ማለት ምን ማለት ነው? ቆይ ቤት መግባቷን አለመግባቷን ቸክ ሳታደርጉ እንደ የምትተኙት? ቆይ ትናንት የት ሄዳ ነበር? ይኸውልህ ባርኮቴ የፍቅር ስልክ እኔ ጋ ነው፣ ትታው ነው ሄደችው አለ ዴቭ። ባርኮቴም በጣም ተናደደ። ሊዲያ ኤላ ቤት ተኝታ ነበር። ለምለም በጣም ተናዳ መጣችና የለበሰችውን አንቺ ምን አባሽ ሆነሽ ነው አልቻት። እዚህ ካደርስ አይበቃሽም? አሁን ወደ ቤት ሂጂ። ምን ይመስልሻል? አንቺ ልጅ ቆይ ቦታ የተቀያየርን አልመሰለሽም? ያለ ቤትሽ የመጣሽው አንቺ ነሽ። ባይሆን አሁን ወሬሽን ተይና ለእኔና ለኤላ ቁርስ ስሪልን። ሰራተኝነትሽን ባረሹ ጥሩ ነው። ለሰው ልጅ ቅጣት ያህል ክብር ቢኖርሽም ጥሩ ነው። ሊዲያ ምንድነው ሴቶች አለ። ምንም አይደል ኤላዬ፣ ለአደይ ልብስ እያለበስኳት ነበር። ትንሽ ቆይና ቁርስ ትበያለሽ ስላለ ልሄድ ነው አለች። እውነቷን ነው። ትንሽ ቆይና ቁርስ በልተሽ ትሄጃለሽ አለ ኤላ። ምንድን ብታፈጪው አለ ዳይመንድ። ለባርኮት ደወልክለት? አሁን ደውለታለን። ስልኩን ስጭኝ። ስልኩን ነገረችውና ዳይመንድ ደወለ ለኤላ ለባርኮቴ። አንተ ከሆንክ ካወቀ ችግር ይፈጠራል። ሌላ ሰው መስለህ አወራ። አቤት ክፋት! ወንድምሽ ላይ ክፋት ታስቢያለሽ? እንዲሁ ምን አይነት ሴት ነሽ ግን አንቺ? ብዙ አታወራ። እንደዚህ የምታስደርገኝ አንተ ነህ። አጉል ጻድቅ ለመሆን አትሞክር። ራስን አታለህ እኔን ሰይጣን አታድርገኝ። ይሄ ጭካኔ አይደለም። እባክሽ ተይ እንጂ እና ርህራሄ ነው አለ ዳይመንድ። ሲመቸኝ አይሰራም። እየጠራ ነው። ሄሎ ባርኮቴ። ሄሎ አው ባርኮት ነኝ። ማልበል ማለት አንተ ቆይ ማን አለ? ፍቅር እንዴት አንተ ጋር ልትሆን ቻለች? ደህና ናት? አንተ ቆይ ማን አለ ባርኮት። ቆይ ማን ስለሆንክ ነው ፍቅር የምነካት? ነገረኝ። ፍቅር የት ነው ያለችው? ያለበት ድረስ እመጣለሁ። ምንድን ነው የምፈልገው? እሺ በቃ እልክልሃለሁ፣ ግን ፍቅር ማግኘት እፈልጋለሁ። ድምጿን አሰማኝ አለ ባርኮት። እሺ 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 እልክልሃለሁ፣ ችግር የለም፣ ግን ፍቅርን ማናገር እፈልጋለሁ። ድምጿን አሰማኝ አለ ባርኮቴ። ከዛ ስልኩ ተዘጋ። ባርኮት ሊገሉኝ ነው፣ እባክህን ቶሎ ድረስልኝ አለች። ባርኮቴ በጣም ጨካኞች ናቸው። እባክህን ቶሎ ላባዬ ነገረውና እዚህ ክላስ አስወጣ። አንቺ ስስት እንዴት አስመሰልሽ? ቻልሽበት። ተዋ፣ እኔ ባለቤቱ እያለሁ የራሱ ጉዳይ ነው። እና የልቴር ነው አደጋ ነው። እንደው አንተስ ምነው አይነ በጠፋ ወንድማ አግኝቶ ደግሞ ስራችን ይበላሽ። እኔ ልሄድ ነው። አደይ ነች ልምጣ፣ ስልኬን አንጣ ብሎ ንጉስ ወጣ። ምናልባት ዳይመንድ እና ንጉሱ ትሆን እንዴ? እነሱ ማጋ ከሆነች እኔ ቤቱን አውቀዋለሁ። አይ አይመስለኝም። ቢሆንም ሄዶ ማየቱ አይከፋም አለች አደይ። ብሩን እኮ ልኬለታለሁ አለች አለ ባርኮቴ። ደወለ። ሄላ አሁን ወሬ አታብዛ፣ ልጅቷ አላካት ወይ ደግሞ ያላችሁበት ድረስ ለምጣ አለ ባርኮት። ባርኮቴ ምን አለክ? ጠብቃት ትመጣለች አለ። በቃ ባርኮቴ ተረጋጋ። ፍቅር ምንም አትሆንም፣ ትመጣለች። ምንድን ነው ተረጋጋ ማለት? እንዴት ነው የምረጋጋው? እማዬ እኮ ይሄን ነገር ከሰማች ትገለኛለች። እሳቸውማ መስማት የለባቸውም። እሷን ፈጣሪ ይጠብቃቸው እንጂ። ይቺ ሊዲያ ደግሞ የት ናት? ለምለም ትናንት ነው የተመለሰችው። ከሌላ ጋር ናት። ለምለም መጣች። በቃ እሷማ ከመጣች እኔም ልሄድ እና ላውራት። አደይ መቼም ሀሳብሽን ቀይረሽ ነው አይደል እዚህ ቤት የተመለስሽው? ትናንትና በድንገት መጥቼ ነው እንጂ እንደዛ አይደለም። አደይ ይቅርታ አላደርግልሽም ማለት ነው? እናንተ ምን አጠፋችሁና ይቅርታ ጠይቁኛላችሁ? እኔ ነኝ እንጂ። ቢሆንም አደይ አንቺ ቤተሰባችን ነሽ አለ ባርኮት። ምንም ብታጠፊ ከቤት ማባረር አልነበረብንም። መጥፎ ተግባር እንደው ገብቶኛል። እማዬም ተቆጥታኛለች።
ለዛም ነው ጥፋት እንደሆነ የገባኝ። አደይ እዚህ እንድትሆኝ እፈልጋለሁ አለ ባርኮቴ። እኔም እዚህ ብትሆኝ ደስ ይለኛል አደይ። አመሰግናለሁ በጣም ግን ፈቃዳችሁ ከሆነ ለምለምን አውጥቻለሁ። እሺ በቃ ሂጂ። ያችን ቀበጥ ደግሞ ወደ ቤት ነይ በያት። እምቢ ካለች ደግሞ እኔ እመጣለሁ ንገሪኝ። እሺ እነግራታለሁ። ባርኮት አንተ አትጨነቅ፣ ስለተጨነቅ ምንም የሚቀየር ነገር የለም። ደግሞ ፈጣሪ ያለ አለች አደይ። አመሰግናለሁ አደይ አለ ባርኮት። በሉ ቻው በቃ ብላ አደይ ወጣ ሄደች። ባርኮቴም ደብም አደይም እያዩ ነበር። የባርኮቴ እናት ለአደይ ደውላ ሄሎ አደይ ልጄ እንዴት ነሽ? ሰሞኑን ጠፋብሽ አይደል? እንዴት ናችሁ? ፍቅር እንዴት ናት አሉ። ምን ነው ፍቅር አስቸገረችሽ እንዴ? አደራ ልጄ፣ እንግዲህ እንደምታውቂው ፍቅር ልጅነቷን አልጨረሰችም። አደራውን ሁሉ ላንቺ ነው ሰጥቼ የመጣሁት። እንግዲህ አደይ አደራ ቤተሰባችን ነሽ፣ ባይተዋርነት እንዳይሰማሽ እሺ። እኔ እመጣለሁ። እስከዛ ግን ቤቱን አምኜ የሰጠሁሽ ላንቺ ነው እሺ አሉ የባርኮቴ እናት። በቃ ልጄ እደውልልሻለሁ፣ ችግር ካለ አሳውቀኝ እሺ ልጄ። ሰላም ሁኚ፣ ቻው እሺ አሉ የባርኮቴ እናት። ለምለም ቁርስ ልትሰራ ኪችን ገብታ ሽንኩርት እየከተፈች ነበር። እቺ ቀበጣ አደይ መታ ሊዲያ መታ እኔ እምልሽ ምን እየሰራሽ ነው? እባክሽ ስታይ እኮ ምንም ሙያ ያለሽ አይመስልም። ኧረ እኔ እምልሽ ሽሮ መስራት ላይ እንዴት ነሽ? እኔ ሽሮ ምናምን አይመቸኝም። እሱ ያንቺና ያደይ ያንቺ ምግብ ነው። ከመቼ ወዲህ ነው ደግሞ ፍቅር የእንትና እየተባለ መከፋፈል የጀመረው? ለማንኛውም ብዙ አታውሪ። ኤላዬ ስለ ሽሮሽ በደንብ አድርጎ ነው የነገረኝ። ቆይ እስኪ ልጠይቅሽ፣ ከዚህ ብዙ ጊዜ ወደዚህ የተመለሽው ለምንድን ነው? እዛው ሰራተኛሽን አትቀጥይም ነበር? ስታይ እኮ የሆንሽ አመዳም ነሽ። ሊዲያ ሰሚኛለሽ? አፍሽን ዝጊ፣ በቀረ በዚህ ቢላ ነው ምላሱን ቆርጬ የምጥልሽ ስትላት ብዳጭት አንቺ ፈሪ፣ ለራሴ ብዙ ችግር ያለብኝ ሰው ነኝ አለሽ ለምለም። ንጉስ ወይዬ የኔ ውብ አደይ የምርሽን ነው? ወደ አንተ እየመጣው ነበር። የሆነችን ነው ወሰንሽ? ከነገር ነው መቼም አላደርገውም። ፍቅር ጠፍታለች እና ከፍቅር ጋር እኔ ምን አገናኝ? ይሄን ስራ የምትሰሩት እናንተ ናችሁ። ፍቅርን ያገታችሁት እናንተ ናችሁ። ንጉስ ያቺ ፍቅር ምን ታደርግልኛለች? ስለ ፍቅር አላውቅም። ደመቀ ምን? እኔ አንቺን ላይ ነው የመጣው። ስለ ፍቅርም ሆነ ስለ ደመቀ የማውቀው ነገር የለኝም። ንጉስ ፍቅር አንተ ጋር ከሆነች ንገረኝ። ማን ነው እነሱ ጋር ናት? የለም። በጣም ጥሩ። ይሄ ፍቅር እናንተ ጋር ከሆነች ግን ባርኮቴ ላይ ባደረጋችሁበት ነገር ላይ መቼም ይቅር አላችሁም አለ አደይ። ሊዲያ ለኤላ እየዘፈነች ነበረች። ኤላም እየሳቀ በግርሞት እያየ ነበር። ሊዲያ ቀበጧ አሁንም ዘፈኗን ቀጥላለች። ለምለም መጣች። ይቅርታ አንዴ ዞር በይልኝ ብላ ለምለም በቁጣ ከኤላ ቁጭ አለች። በር ተንኳኳ። አደይ መጣች። ለምለም አደይ ብላ ተነስታ አቀፈቻት። እንኳን ደህና መጣሽ። እንዴት ነሽ ለምለም አለች። ደህና ነኝ፣ እንዴት ነሽ አንቺ? ሊዲያ በንዴት ተነሳችና ከሌላ ጎን ቁጭ ብላ አንቺ አደይ ቆይ ቤት ስራ የለም እንዴ? እዚህ ሰሞኑን ምሳሌ መጣሽ አለቻት። ምንም የለም ሊዱ፣ ለምለምን ለማውራት ነው የመጣሁት። ወሬኛ፣ ድሮም ሰራተኛ ስትባሉ ወሬ ነው አለች።